ትናንትና አሳዳጅ የነበረው፣ ትናንት ቀማኛ የነበረ፣ ትናንት ዝራት የነበረ እንዴት ሊሆን ይችላል እያሉ ቅዱስ ጳውሎስን ሲያዩት ይፈሩት ነበረ። ቅዱስ ጳውሎስ ግን የክርስቶስ ወዳጅ ሆኗል። የማን ወዳጅ ሆኗል? አቤት! የክርስቶስ ወዳጅ ሆነ። ልብ በሉ። ቅዱስ ጳውሎስ ብርሃነ አሕዛብ የአሕዛብ ብርሃን ሆነ። እነ ቅዱስ ጴጥሮስ የዓለም ብርሃን ነው የተባሉ፣ ቅዱስ ጳውሎስ ደግሞ የአሕዛብ ብርሃን ተብሎ 14 መልእክቶችን ጽፏል። ስንት ጽፏል አልኳችሁ? አቤት! 10ሩ ለከተማው ወይም ለቤተ ክርስቲያን፣ 4ቱ ደግሞ ለግለሰቦች፣ ለጢሞቴዎስ 2፣ ለፊልሞና 1፣ ለቲቶ 1። 4ቱ ለሰዎች፣ 10ሩ ደግሞ 10ሩ ለቤተ ክርስቲያን ተብሎ ተጻፈ። ያሳዳጅ የነበረው በአፍም በመጻፍም ሌሊት ግብረ መርፌ እየሰራ ዳውዳ እየሰራ ከምዕመናን 5 ሳይቀበል እንቅልፍ በማጣት በጾም በጸሎት ተወስኖ ገንዘብ ሳይጠይቅ እንደውም እሱ እየመጸወታቸው አስተማራቸው፣ እያበላ አስተማራቸው፣ እያበላ ፈወሳቸው ይላል። ቅዱስ ጳውሎስ አልፎ ሲሄድ በጥላው የሚፈውስ ነበረ። የጧቱ የማታው ጥላ 70-80 ጫማ ስለሆነ አልፎ በሄደበት በሙሉ ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን ዘበጽንፈ ልብስከ ያህሉ ዱያን ጦመ ልሳኑ እስከ መይላን ይለዋል ቅዱስ አባ ጊዮርጊስ ዘጋስጫ። ሰናየ መልእክትን አብዝቶ የጻፈ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴው መካከል ከማይቀሩ ምዕመናት መካከል አንዱ የቅዱስ ጳውሎስ መልእክት ነው። ሁልጊዜም የሚነበበው፣ ሁልጊዜም የሚተረጎመው፣ ሁልጊዜም የሚጸለየው፣ ሁልጊዜም በቅዳሴ መካከል እንደምትሰሙት ቅዱስ ሐዋርያ ጳውሎስ ሐዋርያው ቅዱስ ጳውሎስ የተለየ ነው። ሰናየ መልእክቱ ትምህርቱ የተለየ ነው። ፈዋሴ ዱያን ዱያንን ይፈውሳል። ሞት ከመይጣን እንደ ዕጣን ይሸታል። ብርሃነ ዕውራንን ያበራል። ቃለ ብርሃናን ዲዳዎችን ይፈውሳል እያለች ቅዱስ ጳውሎስን አምላከ ቅዱስ ጳውሎስ እያለች ጽላቱን ቀርጻ ገድሉን ጽፋ ባህሉን ታስባለች። ክርስቲያኖች ቅዱስ ጴጥሮስም 2 መልእክት ጽፏል። ስንት አልኳችሁ? አቤት! 2 መልእክት ጽፏል። የሐዋርያት አለቃ ነው። ፈጥኖ የሚናገር ነው። በሽምግልና የመጣ ነው ብሎታል። ዮሐንስ ወንጌል ምዕራፍ 20 ቁጥር 18-19 ስናነብ እንዲህ ይላል። አመ ወሬዛ አንተ ለሊቀ ትደልፍ አቡከ ጎልማሳ ወጣት በነበርክበት ወራት ልብስህን ትለብሳለህ፣ ትታጠቃለህ፣ ትራመዳለህ። ወአመሰልህከ ባዕዳቀንተከ በሸመገልክ ጊዜ ግን ሌላ ሰው ያስታጥቃል። እጅህን ትዘረጋለህ። ምን ትዘረጋለህ? አቤት! እንዴት አድርጎ እንደሚሞት ቅዱስ ጴጥሮስ ኢየሱስ ክርስቶስ ነግሮታል። እንዴት እንደሚሰናበት ይናለ እጅህን ትዘረጋለህ። ቅዱስ ጴጥሮስ ታውቃላችሁ፣ ዛሬ በዓለ ዕረፍቱ ነው። የቅዱስ ጳውሎስ ዕረፍቱ ነው። እንደ ጴጥሮስ ሐዋርያ እንደ ጳውሎስ ሐዋርያ እስከ ደመ ጴጥሮስ ወልደ ዮና የቅዱስ ጳውሎስ ደም በሰይፍ የቅዱስ ጴጥሮስ ደም በመስቀል ጠብ ያለበት ዕለት ነው። ይህ ቤተክርስቲያን በሐዋርያት ደም የታጠረች፣ በክርስቶስ ደም የተመሰረተች፣ በሊቃውንት ስብከት እምነት የጸናች ናት። የክርስቶስ ደም መሰረቷ ነው።
ይሰቅልሃል ብሎታል። ስለዚህ ሲሰቀል አንድ ነገር ተናግሯል ቅዱስ ጴጥሮስ እንደ ፈጣሪ እንደ ጌታዬ እንደ ኢየሱስ ክርስቶስ ወደ ላይ ሳይሆን ወደ ታች አድርጋችሁ ስቀሉ ብሏል። ወደ ታርጋችኋል? አቤት ወደ ታች። ያ ብርሃን ያ ጨለማን ያበራ ያ ካንታን ሸሽምሮ የተናገረው እንዘ ቃለ ሕይወት ብከ ከዋውገር ወሙለለ ዜኑ ዜና ሰናየ በጎውን የምስራቹን ቃል ለማዳረስ የሚፋጠኑት ቅዱስ ጴጥሮስም ቅዱስ ጳውሎስም አስተምረው ይህን ዓለም ዙረው ከጨረሱ በኋላ ቅዱስ ጴጥሮስ ወደ ታች መስቀል ተዘጋጅቶ በሮማ አደባባይ ኔሮን ቄሳር በተባለው ንጉሥ ዘመን ወደ ታች ተሰቅሎ ቅድስት ነፍሱን ከቅዱስ ሥጋው የለየበት ዕለት ነው። ቁልቁል ተሰቅሎ ማለት ነው። ቅዱስ ጳውሎስ ደግሞ በአጽፉ ተጎናጽፎ እስከ መጨረሻው ድረስ ሲመሰክር እሱ የመንግሥተ ሰማይ በር እየታየው እነዚያ ጠላቶች ሐዋርያትን የማይወዱ ክርስቶስን የካዱት ሰይፉ እየታያቸው እንደ በለዓም አህያውን ሲነዳ የበለዓም ዓይን አህያውን ይመለከታል። የአህያይቱ ዓይን ደግሞ የእግዚአብሔር መልአክ ነበረ። እኒህ ሐዋርያት ሰማዕትነት ሲቀበሉ ዓይናቸው የሚያየው የሰው ዓይን ያላየውን የሰው ጆሮ ያልሰማውን የሰው እጅ ያልሰራውን እግዚአብሔር ለወዳጆቹ ለእነሱ ያዘጋጀውን የመንግሥተ ሰማይ በር ተከፍቶ ብርሃኑ በዙሪያቸው ያዩ ነበረ። ጠላቶች ደግሞ ሰይፍ ይዘዋል፣ ጎመድ ጨብጠዋል። እኒህ ቅዱሳን አባቶቻችን ግን የመንግሥተ ሰማይ ውስጥ ይታያቸው ነበር። እንዲህ ይላል ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ሲያስተምር ቤተክርስቲያንን የተከላት ቤተክርስቲያንን ያስቀመጣት ከሐዋርያት ልቡና ላይ ነው። ምዕመናን ከመሬቱ ላይ አይደለም። አንተ ኮክ ሲባል ከቅዱስ ጴጥሮስ ልቡና ላይ ነው። ከቅዱስ ጴጥሮስ ሕይወት ላይ ነው። ቤተክርስቲያን ከሐዋርያት ልብ ላይ ናት። የሐዋርያት ልብ ቤተክርስቲያን ናት። ልበ ሐዋርያት ይእቲ ቤተክርስቲያን። የሐዋርያት ልባቸው፣ ሕይወታቸው፣ ሕሊናቸው ቤተክርስቲያን ናት። ቤተክርስቲያን ደግሞ ያለችው ከሐዋርያት ልቡና ላይ ነው። ወደዚህ ስመጣ ስንመላለስ ከቤተክርስቲያን መውጣታችን መግባታችን አይደለም። ቤተክርስቲያን ከምዕመናኑ ልቡና ከምዕመናን ሕይወት የምትተከል የምታብብ የምታፈራ ከሕይወታችን ውስጥ ተዘርታ ዛሬ ዘመኑ ዘመነ ክረምት ነው። ዝናቡ ይዘንባል፣ ደመናው ይዞራል፣ ነጎድጓድ ይሰማል፣ ምድር ያበቅላል ታበቅላለች። ስለዚህ የሐዋርያት ቃል በምዕመናን ጆሮ ሲገባ በምዕመናን አይምሮ ሲቀመጥ የሰላም ፍሬ፣ የፍቅር ፍሬ፣ የደስታ ፍሬ፣ የሃይማኖት ፍሬ ይሄንን ማፍራት አለብን ክርስቲያኖች። ምድሪቱ ታበቅላለች፣ አደራዋን አልሳተችም። ክረምትና በጋው ይፈራረቃል። ደመናው ከውቅያኖስ በተነጅን ረጅቅ በሆነው በጉሙ ዚያድርጎ ለማይ ዚያቅቦ ለማይ ውሃውን ወደ ላይ ይቋጥረዋል። ወይ አድርጎም ከላይ ከውቅያኖስ ያወጣዋል። ወይ አወርዶ ውስጥ ሰማይ ከዚያ ከረጅሙ ከሰማይ አንስቶ እንደገና ወደ ምድር ያወርደዋል ይላል። ይሄ የማን ጥበብ ነው? የማን ጥበብ ነው? የማን ስጦታ ነው? የማን ጸጋ ነው? እግዚአብሔር ክብር ምስጋና ይግባው። ማን ይመስገን? አዎ እኒህ ሐዋርያት ደመና ናቸው። ከውቅያኖስ ከምህረቱ ከውቅያኖስ ከሆነው ከይቅርታው ረድኤት በረከቱን እየቋጠሩ ወደኛ ያርከፈክፋሉ። ምድሪቱ ስትደርቅ ስትጠወልግ ደመናው ሲዞር ትርሳለች፣ ትለመልማለች።
ውስጣችን ደርቋል፣ ውስጣችን ጨልሟል። የሐዋርያት አምላክ እንደዚህ ብርሃናት ዓለም ብለን ስንጠራቸው ስለሚያበሩልን ተስፋው ስላልተቋረጠ ተስፋው ስለቀጠለ ነው እንጂ በዚህ ዓለም የሰዎች ድርቀት የሀሳባቸው ድርቀት በዝቶብናል። እግዚአብሔር በረድኤቱ ይጎብኘን። አዎ ዛሬ ቅዱስ ጴጥሮስ በስቅለት በመስቀል ሕይወቱን የሰጠበት፣ ቅዱስ ጳውሎስ በሰይፍ አንገቱን የተቀላበት ነው። ብርሃን ግን አይሞትም፣ ብርሃን ግን አይቀበርም። አካላቸውን በቤተ ክርስቲያን ነው። አስቀድሞ ኢየሱስ ክርስቶስ ብርሃን ናችሁ ብሏቸዋል። ብርሃን ይቀበራል? አቤት አይቀበርም። ብርሃኑ ቃል ኪዳናቸው ነው። ብርሃኑ ትምህርታቸው ነው። ብርሃኑ ስልጣናቸው ነው። የሚያስሩበት የሚፈቱበት ስልጣን የሰጣቸው ያን ስልጣን ሰው የማይቀማው ሰው የማያጠፋው ብርሃን አካላቸው ቢቆረጥ አካላቸው በሰይፍ ቢመታ ብርሃን የሆነ የእግዚአብሔር ቃል ግን አልታሰረም አለ ቅዱስ ጳውሎስ። እኛ እንታሰራለን፣ እንገረፋለን፣ እንወድቃለን አለ። የእግዚአብሔር ቃል ግን አይታሰርም አለ። የእግዚአብሔር ቃል ግን አይሰበርም። የእግዚአብሔር ቃል ግን ሙቶ አይቀበር፣ ወድቆ አይሰበር፣ ሕያው ነው። ሕይወት ስለሆነ ቃሉ ብርሃን ስለሆነ ብርሃን ዘበአማን አማናዊ ብርሃን ኢየሱስ ክርስቶስ ጨለማ የማይፈራረቀው መዓልትና ሌሊት የማይፈራረቅበት ሁልጊዜ ብርሃን ሁልጊዜም ሕያው ስለሆነ ብርሃን የተሰጣቸው እነዚህ ሐዋርያት ትምህርታቸው ቃል ኪዳናቸው ግን ለዘላለም ሕያው ነው። ክርስቲያኖች ለዚያ ነው እኮ ቤተ ክርስቲያን የቀጠለች። ሐዋርያት ሲያልፉ ቤተ ክርስቲያን ቀጠለች። የሐዋርያት ቃል ኪዳን ስላለ እሱም ባለቤቱ እንዲህ ብሏቸዋል፣ እስከ መጨረሻው ዘመን ድረስ አብሬያችሁ እኖራለሁ፣ እስከ መጨረሻው ድረስ ከእናንተ ጋር እኖራለሁ፣ እስከ መጨረሻው ድረስ ከእናንተ አልለይም ብሏቸዋል። እስከ ዓለም ፍጻሜ ድረስ የሐዋርያት ቃል ኪዳን ይሰራል። እስከ ዓለም ፍጻሜ ድረስ ለሐዋርያት የሰጠው ብርሃን አይጠፋም። ይኸው ቤተ ክርስቲያን ታበራለች። ይኸው ቅዱሳኑ ስራቸው ያበራል። ይኸው የሐዋርያት ስልጣን በአባቶቻችን እጅ ላይ ነው። እጃቸው ከእጃቸው ቃሉ ከቃሉ ጋር የተሳሰረ አንድ የሆነ ለዚያ ነው ዛሬ የሐዋርያት ስልጣን ዛሬ የሐዋርያት ቃል በአባቶቻችን ላይ ስላለ እየፈወሰ ከማይሰራ ኃጢአት ከኃጢአት ማሰሪያ እየፈታ ከኃጢአት ጨለማ እያራቀ ክህደትን እያጠፋ የሚሰራው የሐዋርያት ቃል ኪዳን ስላለ ነው። የሐዋርያት ቃል ኪዳን ስላልተቋረጠ ነው። የሐዋርያት ማህበር ነው። ክርስቲያኖች ይኸው ወንዶችን ሴቶችን አንድ ላይ ይማሩ ነበረ። በክርስቶስ ዘመን ሐዋርያት ሰባቱ ቅዱሳት አንስት የሐዋርያት ማህበር ስላለ በዚህ ሴቶች አሉ፣ በዚህ ወንዶች አሉ፣ በዚህ አበው ካህናት አሉ፣ ከመካከል ወንጀሉ አለ። የሐዋርያት ትምህርት የሐዋርያት ጉባኤ ቤት ማለት ይህ ነው። የሐዋርያት ጉባኤ አልተቋረጠም። ዕለት ዕለት ይነገራል። ወደዚህ ቤተክርስቲያን ስትገቡ የሐዋርያት ጉባኤ እየገባችሁ ነው። ወደዚህ ቤተክርስቲያን ስትመጡ የሐዋርያትን ቃል ትሰማላችሁ። የአባቶቻችን የሐዋርያት የነ ቅዱስ ጴጥሮስ የነ ቅዱስ ጳውሎስ መልእክት ይነበብላችኋል፣ ይተረጎምላችኋል፣ ይነገራችኋል። ያ ቃል ይፈውሳል። ያ ቃል ያስታርቃል። የሐዋርያት ቃል ተስፋ ይሰጣል። ተስፋ የሌለውን አልጫውን ዓለም ያጣፈጠ የሐዋርያት ቃል ነው። አንትሙ ውእቱ ጨው ለምድር፣ እናንተ የምድር ጨው ናችሁ።
ክርስቲያን ቤቱ ብርሃን መሆን አለበት። ክርስቲያን ሕይወቱ ብርሃን መሆን አለበት። ክርስቲያን የሰውን ሕይወት አያቀልምም። ክርስቲያን የሰውን ሕይወት አይዘጋም፣ አያናጋም። ክርስቲያን የሰዎች ሕይወት አያበላሽም፣ አያቆሽሽም። እንዴት ነው ቤታችን? ብርሃን ነው፣ ሰላም አለው፣ ፍቅር አለው፣ በረከት አለው፣ እርቅ አለው? መርምሩ ራሳችሁን። ሐዋርያት በሄዱበት በሙሉ ሰላም ለእናንተ ይሁን እያሉ ነው የሚሰብኩት። ሐዋርያት በሄዱበት በሙሉ ፈውስ ይሰጣሉ፣ በረከት ይሰጣሉ፣ ረድኤት ይሰጣሉ። ሐዋርያት ጥላቸው ይፈውሳል። ምን ጥላቸው? ዘበጽርፈ ልብስከ የሐልዩ ድውያን። ቅዱስ ጳውሎስ ሲሄድ ሲራመድ ልብሱን የነኩት በሙሉ ይፈወሱ ነበረ። ምን ያሉት አልኳችሁ? አቤት! እንደውም ቅዱስ ጳውሎስ ትልልቅ ቀሚስ ለብሶ ሲወጣ በሽተኞች ተሰብስበው ይቆዩና ልብሱን እየቆረጡ ይወስዱ ነበር። የቅዱስ ጳውሎስ ልብሱ ጧት ረዝሞ ይወጣና ማታ ሲገባ አጥሮ ይወጣል። አዎ ልብሱን ቀሚሱን እየዳሰሱ ያልቻሉት ጥለው ሲያፈጣቸው እየተፈወሱ የፈለጉትን እያገኙ ይኖሩ ነበረ። ቅዱስ ጳውሎስ ልብሱ፣ ቅዱስ ጳውሎስ መጽሐፉ፣ የቅዱስ ጳውሎስ መልእክት ሲነበብ የተለያየ ይሆናል። እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ ጴጥሮስ ነኝ ይሉ የነበሩት በሙሉ ሁላችንም የክርስቶስ ነን ይላቸዋል። የማንን አላቸው? ሁላችን የማንን? ሁላችን የማንን? የክርስቶስ ነን ክርስቲያኖች። ሁላችንም የአንዱ የኢየሱስ ክርስቶስ አግብርተ ክርስቶስ፣ የክርስቶስ ደቀ መዛሙርት፣ የክርስቶስ ተከታዮች፣ ክርስቶስን ለብሰን ሥጋውን በልተን ደሙን ጠጥተን ንስሐ ገብተን የምንኖር ነን፣ የሌላ አይደለንም። ዛሬ ታውቃላችሁ ተለያይተን አካላችን ሳይቀር በዚህ በኩል በእናቴ በአባቴ እያልን እንቀባጥራለን፣ እንዘላብዳለን። ክርስቲያን ማለት ግን የክርስቶስ ነው። ክርስቲያን የማን ነው? አቤት! በእናቱም በአባቱም ክርስቲያን የት ይወለዳል? ንገሩኝ እስኪ። ከክርስቶስ በሉ። ከማን ይወለዳል? ከክርስቶስ። በእናቱም በሉ በአባቱም በሉ ክርስቲያን ከማን ይወለዳል? ከክርስቶስ። እናትም አባትም ማን ነው? ክርስቶስ ነው። ክርስቶስ በሉ እንጂ። አንተ አቡነ ወአንተ እምነ፣ አባታችንም እናታችንም አንተ ነህ ብለን ሥጋውን ስንበላ ደሙን ስንጠጣ ስንጠመቅ የምንወለደው እናትም አባትም የሚሆነን ኢየሱስ ክርስቶስ ነው። በዚህ ዓለም ታውቃላችሁ ብዙ ዘር አለ። ሐዋርያት የተከተሉት፣ ሐዋርያት ያመኑት፣ ሐዋርያት የተሾሙት በክርስቶስ ቃል ነው። በማን ቃል ነው የተሾሙ? በማን ቃል ተሾሙ? በክርስቶስ ቃል፣ በክርስቶስ አንደበት፣ በክርስቶስ እጅ። እጁ አርፎባቸዋል። አንሳቸው ባረቆ ነው የሚለው። እጁን አንስቶ ምን አላቸው? ባረካቸው። ማጠብ ብቻ አይደለም እግራቸውን ከላይ ከራሳቸውም ላይ እጁን አንስቶ ባርኳቸዋል። ምን ብሏቸዋል? እኛንም ይባርከን። ማን ይባርከን? ማን ይባርከን? ኧረ በዚህ ዕለት ይባርከን። በእውነት በዚህ ዘመን በረከት ጠፍቷል፣ ሰላም ርቋል። ይህች ቤተክርስቲያን ናት የሰላምን የበረከትን የፍቅርን ማረፊያችን። ዛፎቹ ብቻ አይደለም፣ ከዛፉ ስንጠጋ ረድኤት አለ፣ በረከት አለ። አዎ ዛፎቹን ስናያቸው ስንጠጋቸው፣ በተለይ ትልቅ ቦታ ነው ክርስቲያኖች። ይሄ ቦታ ታላቅ የሊቃውንት ከተማ ነው። ዛፉ በውሃ ብቻ በዝናብ ብቻ ይበቅል አይደለም። ቅኔም አለበት፣ መወድስ አለበት፣ ዝማሬ አለበት፣ አገልግሎት አለበት። ለዚያ እኮ ነው ከጽኑ ተጠግተን ስንማፀን ጻድቁን አቡነ ገብረ መንፈስ ቅዱስ ስንጠራ የምንፈወሰው። አባቶቻችን ስለጸለዩበት፣ አባቶቻችን እግዚአብሔርን ስለጠየቁበት፣ ከዛፉ ስላረፉበት ያ ጥያቄያችን ይመለሳል፣ እንባችን ይታበሳል፣ ተስፋችን ይቀጥላል። በምስጋና ለመድኃኔዓለም ይሁን። እግዚአብሔርን አመስግኑ። አዎ ጻድቁ
ኪዳናቸውም እንደሚሰራው እነዚያ የቅዱስ ጴጥሮስ የቅዱስ ጳውሎስ ገድላቸው በሐዋርያት ሥራ ተጽፏል። የአቡነ ገብረ መንፈስ ቅዱስ ደግሞ የኢትዮጵያ ሊቃውንት ጽፈውታል። የኖሩት ያገለገሉት በኢትዮጵያ ነው። ቅዱስ ገብረ መንፈስ ቅዱስን የምታያቸው ስዕላቸውም የሚያሳየን ከሰው ጋር አይደለም፣ ከአራዊት ጋር ነው። ከምን ጋር ነው? አቤት! ከአራዊት ጋር፣ ከአንበሳ ጋር፣ ከነብር ጋር። የእግዚአብሔር ወዳጅ ከሆነ እኮ ሰው የማይታዘዝለት የለም። ሰው የእግዚአብሔር ወዳጅ ሲሆን አንበሳው ይሰግድለታል። አዎ፣ እሳት ይበርድለታል። በደመና ይጫናል፣ በደመና ይራመዳል። የማን ወዳጅ ሲሆን? የማን ወዳጅ ሲሆን? እንዴ ከእግዚአብሔር ጋር ከተለያየ የወለድከው ልጅ ጠላት ይሆንብሃል። አይደለም ልጅ እጅም አይታዘዝም። የእግዚአብሔር ወዳጅ ስለሆነ ነው። ክርስቲያኖች በመጠኑ ቢሆን እግዚአብሔር ስለወደደ እግዚአብሔር በምሕረቱ ስላልተለየን ነው እግሮቻችን የተራመዱት፣ ዓይኖቻችን ያዩት፣ ጆሮአችን የተከፈቱት፣ ተንቀሳቅሰን መተን ሰምተን አይተን መዋላችን የእግዚአብሔር ምሕረቱ ስላልተለየን ነው። መሬቱ አይደለም ያቆመን፣ የእግዚአብሔር ምሕረት ነው ያጸናን። ምስጋና ለመድኃኒዓለም ይሁን። ምሕረቱ ስለበዛልን ነው በእግራችን መመላለስ የቻልነው። ወደ ቤተ እግዚአብሔር መጥተን እግሮቻችን ቁመው መጸለይ ማስቀደስ የቻልነው የእግዚአብሔር ምሕረት ስለበዛ ነው። ምስጋና ለመድኃኒዓለም ይሁን። በእውነት ጻድቁ ታውቃላችሁ 562 ክሌክራናት 562 ዘመን ነው በዚህ ምድር የኖሩት ያገለገሉት። በጾም በጸሎት በሃይማኖት ነብሩ አንበሳው ሰግዶላቸዋል። ወገባቸውን በሃይማኖት ዝናር ታጥቀዋል። እግራቸውን በጾም በጸሎት አጥንተዋል። አንደበታቸውን በጸሎት አስረውታል። ሕሊናቸው በሙሉ ከእግዚአብሔር ጋር ተሳስረዋል። አዎ እንዲሁ ነው ያገለገሉ፣ እንዲሁ ነው የመሰከሩት። ጻድቁ አባታችን በተለይ የኢትዮጵያ ወዳጅ የሆኑት አቡነ እያልን የምንጠራቸው ይህን ስም በስማቸው የታነጸው የአባቶቻችን ወዳጅ የእኛም ወዳጅ ጻድቁ ከአራዊት ጋር፣ ከአዕዋፍ ጋር፣ ከአንበሳው ጋር የኢትዮጵያ አንበሳው እንኳን ጻድቅ ያውቅ ነበር እኮ። ነብሩም አንበሳውም ለጻድቅ ይታዘዛል። ለማን ይታዘዛል? አቤት! የተዘዙ ሎቱ ከመ አግብርት፣ እንደ አግብርት እንደ አገልጋይ መጽሐፋቸውን ከአንዱ ወደ አንዱ ሲሄዱ አንበሳው እንደ በቅሎ እንደ ፈረስ ሁሉ እንደ ጻድቁና አቡነ ገብረ መንፈስ ቅዱስ እና አቡነ ሳሙኤል ሌሎችም ከዋክብት ጻድቃን መጽሐፋቸውን መጓጓዣ አድርጎ ይወስድላቸዋል፣ ይጠብቃቸዋል። ወኮኑ ከመ ድመታት፣ እንደ ድመት ከመካከላቸው ከእግራቸው የእግራቸውን ትቢያ ልሶ ያድራል ይላል። እግዚአብሔር ሲወድ እግዚአብሔር ሲሾም ቅድም ቅዱስ ጳውሎስን በመብረቅ እንደጠራው አቡነ ገብረ መንፈስ ቅዱስ ደግሞ በመብረቅ ላይ የተሾሙ አባታችን ናቸው። በክረምቱ በነጎድጓዱ በመብረቁ በማዕበሉ ላይ አቡነ ገብረ መንፈስ ቅዱስ የተሰጣቸው ቃል ኪዳን የተሰጣቸው ጸጋ በመብረቅ ላይ የተሾሙ ናቸው። ይገርማቸው መብረቁን ተጭነው እንዳውራደው ሆኖ እሳቸው ከላይ ከታች መብረቁ ሁኖ ሲገለገሉ ሲያገለግሉ የኢትዮጵያን ተራራውን የኢትዮጵያን ኮረብታውን የኢትዮጵያን አፍላጋትን የኢትዮጵያን አድባራትን ያገለገሉ በኪደተ እግር የቀደሱ በጸሎታቸው የጠበቁ ናቸው። ያስተማረን የገሰጸን አምላካችን እግዚአብሔር ምስጋና ይግባው። አንትሙ ውእቱ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ። ብርሃናችሁ በሰው ፊት ይብራ። እናንተ የምድር ጨው ናችሁ፣ አልጫው ይጣፍጥባችሁ የተባሉት የብርሃናት ዓለም የቅዱስ ጴጥሮስ የቅዱስ ጳውሎስ በረከት ከእኛ ጋር
ይኖር። እንደው እንግዲህ ዝናቡ እየወረደ ነው። ይሄ ታላቅ ጸጋ ነው። ኢትዮጵያውያን ከሌሎቹ ዓለማት የምንለየው ዝናቡ የሚስማማ ሰውን የማይበድል ደመና እየቋጠረ የሚመጣ በዝናቡ ብንመገብ ብንራመድ ብንሄድ ምንም የማይለን በረድ የማይወርድብን በቅዱሳን ቃል ኪዳን የምትጠበቅ ሀገር ነው ያለችን። ሌላ ቦታ ክረምቱም አስቸጋሪ ነው፣ በጋውም አስቸጋሪ ነው። ከእኛ ግን ክረምቱን በጋውም በሰላም የሚመላለስባት ቃል ኪዳኑ ያልተቋረጠባት ቦታ ናትና ሀገራችን ኢትዮጵያን ይባርክልን። ያስተማረን የገሰጸን አምላክ ምስጋና ይግባው። ምዕመናን ረጋ በሉ። ዝናቡ የዚያን ያህልም አይደለም፣ ያስፈራ አይደለም። እንዲወርድ እንዲመታንም ደግሞ ጸበል ነው። የቅዱሳኑ በረከት ከእኛ ጋር ነው። እንደምታውቁት በሀገራችን በኢትዮጵያ ዝናቡ ጸበል ነው እየተባለ ነው የምንጠመቀው። በልጅነት ሕይወታችን ዝናቡ ሲመጣ የእግዚአብሔር ረድኤት መጣ ነው እንላለን እንዴ? እና አጋጣሚ ሆኖ ወደዚህ ቦታ ደግሞ ሲጋበዝ ብዙ ጊዜ ዝናብ ይመጣብኛል። አንድ ጊዜ በጋ ነው ጠዋት መጥቼ ሳስተምር እሑድ ነው። እዚህ መካከል ዝናብ ነበረ እና ህዝቡ ግን ተረጋግቶ ነው ሲሰማ የነበረ እና በተደጋጋሚ እንደዚህ ይገጥመኛል። አንድ ጊዜ እዚህ ዘነበ ወርቅ የሚባል ቦታ መቼ ገጠመኝና ይህ እንኳን ስሙ ይሄዳል አብሮ ዘነበ ወርቅ ነው የሚባል ዝናቡም ዘነበባችሁ እንኳን ቀበል ይህም ዘነበ ወርቅ ነው እንጂ አይደለም። ማነው ይሄ? አዎ። እና ተረጋጉና የአባቶቻችን ትምህርት ይቀጥላል። በእኔ በኩል ግን ከዚህ እጨርሳለሁ። ያስተማረን የገሰጸን አምላክ ምስጋና ይግባው። ቆየ መስዋዕት እስኪ ልላችሁ እግዚአብሔርን አመስግኑ። ለአባታችን ለመምህራችን ለመዝገበ ጥበብ ልሳነ ወርቅ በእውነት ቃልዎት ያሰማልን፣ ቃልዎት ያሰማልን፣ ቃልዎት ያሰማልን፣ ቃልዎት ያሰማልን። የአገልግሎት ዘመናቸውን ይባርክልን፣ የሥራ ጊዜያቸውን ይባርክልን። እና በሰማነው 30